ሰላም ዛሬ ስለ ሲድስ ወይም ጥራጥሬዎች ለሆርሞናል ባላንስ እና እንዲሁም ደግሞ የተለያዩ ኒውትሪየንቶችን ለሰውነታችን የሚጠቅሙ ናቸው። አንደኛው ፍላክሲድ ወይም ደግሞ ተልባ የምንለው ነው። ይህንን ኦልሬዲ ሮስት ተደርጎ ተፈጭቶ ያለ ከካስቶን የገዛሁት አለ። እንዲሁም ደግሞ ቤታችሁ እንትን አምሳችሁ ቤት ውስጥ መፍጨት ትችላላችሁ። ሌላ ደግሞ ሰሊጥ ወይም ደግሞ ሴሰሚ ሲድ የሚባለው ማለት ነው። ከዛ ዋናው በጣም ደግሞ የሚጠቅመው የዱባ ፍሬ ፐምኪን ሲድ የሚባለው እሱም ብዙ በውስጡ ብዙ አይነት ኒውትሪየንቶች አለ። ለሆርሞን ባላንስ እና ሰውነታችሁ ደግሞ የሚጠቅመውን ኒውትሪየንት ደግሞ ያገኛል ማለት ነው። ሌላው ደግሞ ፐምኪን ሄምፕ ሲድ የሚባለውንም በውስጡ ፕሮቲን አለ፣ ኦሜጋ 3 ኦሜጋ 6 በውስጡ አለ። ሄምፕ ሲድ ሰንፍላወር ሲድም መጨመር ትችላላችሁ። ስለ ሲድ ሳይክሊንግ የሰራሁት አለ፣ እሱን ቪዲዮ ማየት ትችላላችሁ። ሲድ ሳይክሊንግ the first 2 weeks እና ከኦቪሌሽን በኋላ ደግሞ the last 2 weeks ደግሞ ሉቲያል ፌዝ ላይ ብትወስዷቸው የሚመከሩ ሲዶች ማለት ነውና እነኚህ ሲዶች እንዴት እንወስዳቸዋለን የሚል ሌላ ጥያቄ አለ። አንደኛ በምትሰሯቸው ዳቦ፣ ፓንኬክ ቤክ ስታረጉ እነሱ ውስጥ ፈጭታችሁ እንዲሁም ሳትፈጩ መክተት ትችላላችሁ። ሌላ ሁሉንም ሲዶች አድርጋችሁ ኦትስ ደግሞ አድርጋችሁ እሱንም በፈለጋችሁት መልኩ ማፍን፣ ዳቦ፣ ፓንኬክ አድርጋችሁ መጠቀም ትችላላችሁ። ሌላ ደግሞ ሴሪያል ላይ ወይም ደግሞ ግራኖላ ስትጠቀሙ ዮገርት አድርጋችሁ ሲዶቹን ከላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ኔክስት ደግሞ ምሰራላችሁ ስለ ነትስ ነው። ምን አይነት ነትሶች ለፈርቲሊቲ ወይም ደግሞ ለሆርሞናል ባላንስ ለሜኖፖዝ ያግዛሉ የሚለውን ኔክስት ቪዲዮ ላይ ጠብቁ።